ተመልካቾቻችን አሁን ሙያዊ የሆነ ሀሳብን እንጋራለን። በዚህ በፋይዳ መታወቂያ አጠቃላይ ምንነቱን ጥቅሞቹን ምን ይመስላሉ የሚለውን በኦሮሚያ ስቴት ዩኒቨርሲቲ ኮምፒውተር ሳይንስ መምህር ናቸው አቶ በቀለ አበራ በትምህርታችን ላይ ተገኝተዋል። መምህር በቀለ አበራ በሚል ታረምልኝ። መምህር እንደምን አረፈዱ? እግዚአብሔር ይመስገን። እሺ ፈቃደኛ ስለሆኑ ከልብ እናመሰግናለን። በኦሮሚያ ስቴት ዩኒቨርሲቲ ኮምፒውተር ሳይንስ መምህር ናቸው። ስለዚህ እያወራን የምንገኘው እንግዲህ እየሰሙን እንደነበረው የፋይዳ መታወቂያ ወይ ደግሞ ዲጂታል መታወቂያ ላይ ነው እና የፋይዳ መታወቂያ እንደ ሀገር ስራው መተግበር ከጀመረ እንግዲህ የአንድ ዓመት እድሜን ያስቆጠረ ነው። እስካሁን በጣም ብዙ ሚሊዮን የሚቆጠሩ ዜጎችም የዚህ መታወቂያ ባለቤት መሆን ችለዋል እና እስኪ ከምንነቱን ጀምር የፋይዳ መታወቂያ ዲጂታል መታወቂያ ሲባል ምንድን ነው ከሚለው ምን ማለት ነው ከሚለው። ኦኬ፣ አመሰግናለሁ ድሉን ስለሰጣችሁኝ። እንግዲህ እንደምታወቀው የዲጂታል መታወቂያ ከአንድ ዓመት በፊት በሀገራችን ብዙ ዜጎች ወስዷል። አሁንም እየወሰዱ ያሉ አሉ። ዲጂታል ሲባል እንግዲህ ዲጂታል መታወቂያ በአሁኑ ዓለም ያለንበት የዲጂታል ዓለም ነው የሚባለው። ጊዜው ወደ ዲጂታል እየሄደን ስለሆነ እንደ አንድ ዜጋ ወይም ደግሞ አንድ ሰው ዲጂታሊ እንዴት አይደንቲፋይ ማድረግ እንችላለን፣ እንዴት መለየት እንችላለን የሚለው ጥያቄ ስላለ ዲጂታል መታወቂያ የአንድን ሰው ማንነት ለይቶ መግለጽ የሚችል መታወቂያ ነው ማለት ነው። ስለዚህ ከዚህ በፊት ከተለመዱት የመታወቂያ ቀበሌ መታወቂያ ወይም ደግሞ ሌሎች አይነት መታወቂያ ለየት ያለ የአንድን ሰው ዴሞግራፊክ ዳታ ወይም ደግሞ የአንድን ሰው ጋር አሶሺየት የሚሆኑ መረጃዎችን እና ተጨማሪ ደግሞ ባዮሜትሪክ ዳታ የሚባሉትን አንድ ላይ አካቶ የአንድን ሰው ሙሉ ማንነቱ መግለጽ የሚችል መታወቂያ ነው ማለት ነው። ይሄ እንግዲህ ዲጂታል መታወቂያ ሲባል ቁጥር ወይም ደግሞ ካርዱ ብቻ ማለት አይደለም። ዲጂታል መታወቂያ ማለት ሲስተም ነው ራሱ። አንድ ሰው ከሆነ ቦታ መታወቂያ ከወሰደ ይሄ እዚህ ሀገር ውስጥ እስካለ ድረስ የትም ቦታ ቢሄድ ማንነቱን ማረጋገጥ ወይም ደግሞ የሚፈልገውን አገልግሎት ለማግኘት ምንም አይነት ጥያቄ የማይሆን ልዩ መገለጫው ነው ማለት ነው። ስለዚህ ልክ ቀደም እንዳልኩ የአንድ ሰው መታወቂያው ሙሉ ስሙን፣ የተወለደበት ቀን፣ ጾታውን፣ አድሬሱን፣ ስልክ ቁጥር እና ኢሜል ጨምሮ እነዚህ የዴሞግራፊክ ዳታ የአንድ ሰው መረጃ ይይዝና ባዮሜትሪክ ዳታዎችንም ደግሞ የጣት አሻራ፣ የአይን አሻራ እና የፎቶግራፍን አንድ ላይ አካቶ በሲስተም ከኋላ እነዚህ ኢንፎርሜሽኖች ከተለያዩ አገልግሎቶች ጋር ደግሞ እየተገናኙ ያንን ሰው በቀላሉ ለይቶ አገልግሎቱን ለማቅረብ የሚያገለግል ነው ማለት ነው። ስለዚህ ይሄ የዲጂታል አገልግሎት የእኛ ሀገር ውስጥ አሁን ወደ ዲጂታል ትራንስፎርሜሽን እየሄደን ስላለን የተለያዩ አገልግሎቶችም ወደ ዲጂታል ሰርቪስ እየተቀየሩ ነው ያሉ። ስለዚህ ዲጂታል መታወቂያም አንዱ የዲጂታል መሰረተ ልማት ማለት እንችላለን፣ ወይም ደግሞ ዲጂታል ኢንፍራስትራክቸር ነው ማለት እንችላለን። ለአንድን አገልግሎት ለማቅረብ ወይም ደግሞ ለአስተዳደርም ይሁን ለተለያዩ የፋይናንሻል አገልግሎቶችም ይሁን ለትምህርት፣ ለጤናም፣ ለተለያዩ ለፐብሊክ አድሚኒስትሬሽን እነዚህ ዲጂታል መታወቂያዎቹ ከተለያየ የሰርቪስ ወይም ደግሞ የፐብሊክ ሰርቪሶች ጋር በማገናኘት በቀላሉ የአንድን ሰው ማንነት ለይቶ አገልግሎቱን ማቅረብ የሚያስችል መታወቂያ ነው ማለት ነው። እንግዲህ ግለሰባዊ የሆኑ መረጃዎችን በአንድ ቋት አስሮ ለማስቀመጥ ከዛ ደግሞ ለሀገራዊ ጥቅሞችም ደግሞ ብዙ የሆኑ ጥቅሞች እንዳሉት እንሰማ ነው የቆየ ነው። ግን ያው ሁሌም ማንቃትና ማስታወስ ስለሚገባ ጉዳይ እንመለሳለን እና ይህ የፋይዳ መታወቂያ እንደ ሀገር ያለው ጥቅም ምንድን ነው? ለሀገር ምንድን ነው የሚጠቅመው? በጣም ጥሩ። የመታወቂያው የናሽናል አይዲ መታወቂያ እንደ ሀገር ትልቅ ጥቅም ነው ያለው።
ምክንያቱም ብዙ ጊዜ የዜጎቹን መረጃ ወይም ደግሞ ማንነታቸውን ራሱ ለይቶ ማወቅ አንዱ ትልቁ አንደኛው የመጀመሪያው ጥቅሙ ይሄኛው ነው። ከዛ ደግሞ በዘለለ የአንድን ሰው ማንነቱን ለይቶ አገልግሎት ማቅረብ እንደ ሀገር ማንም ሰው ከመንግስትም ይሁን ከተለያየ ቦታ የአገልግሎቶችን ይፈልጋል። እነዛ አገልግሎቶችም ደግሞ ለማቅረብም መንግስት ወይም ደግሞ አገልግሎት አቅራቢው የተገልጋዩን ማንነት ለይቶ ማገልገል እንዲችል መጀመሪያ ናሽናል አይዲ ወይም ደግሞ ፋይዳው የተመዘገበ ማንነቱ የተረጋገጠ የተለያዩ የማጭበርበርም ይሁን የሐሰተኛ መታወቂያም ደግሞ ማንነትን ያንን ያስወግዳል። ስለዚህ ይሄ አጠቃላይ ወደ ዲጂታል ዓለም ለመምጣትም ብዙ ጊዜ ወደ ናሽናል ዲጂታል ኢኮኖሚ እንላለን፣ ዲጂታል ትምህርት እንላለን፣ ዲጂታል የፋይናንሻል አገልግሎት እንላለን። እነዚህ ሁሉ ወደ ዲጂታል ዓለም ለመቀላቀል እንደ ማህበረሰብ ዲጂታል ሶሳይቲን ያስፈልገናል። ዲጂታል ሶሳይቲ ማለት የነቃ ዲጂታሊ እውቀት ያለው አገኝ ደግሞ ዲጂታሊ መታወቂያውን ማንነቱን መለየት የሚችል እነዚህን ነገሮች ያለው ማህበረሰብ ከፈጠረን አገልግሎቶቻችን ዲጂታሊ ማቅረብ የምንችላቸው ነገሮች ሁሉ በአንድ ማዕከል በአንድ መረጃ ቋት ማንነቱን አረጋግጠን አገልግሎቶቹን ማቅረብ እንችላለን። እንደሚታወቀው በቅርብ ጊዜ ምናልባት የምናስታውሰው ናሽናል አይዲው ከባንክ ጋር መገናኘት እንዳለበት ቅርብ ጊዜ ሁላችንም ከአካውንቶቻችን እያገናኘን እንገኛለን። ይሄ ማለት የአንድን ሰው ናሽናል አይዲ መረጃውን የተመዘገበ አለ። ማንነቱ መረጋገጥ ስላለበት ፋይናንሻል ሴክተር ውስጥ ያለው ተአማንነት ወይም ደግሞ ትራንስፓረንት የሆነ ጤነኛ የፋይናንሻል አገልግሎት ለማቅረብ የሁሉም ተገልጋይ ማንነቱ መታወቅ ስላለበት ከናሽናል አይዲ የሚወሰዱ መረጃዎች አሉ። ስለዚህ እነዛን መረጃዎች እኛ ፈቅደን ለምሳሌ ከባንክ ጋር ስናገናኝ እነዚህ መረጃዎችን ነው የምፈልገው ብሎ ባንክ ይጠይቀናል። እነዛን ፈቅደን እኛ ከአካውንታችን ጋር አገናኝተን ከዛም በኋላ የባንክ አገልግሎቶቹን እየተጠቀምን እንሄዳለን። ሌሎች ቦታም እንደዚህ በትምህርት ሴክተርም ከወሰደን ተማሪዎች አሁን ጊዜ ሁሉም ተማሪ መታወቂያውን አውጥቶ ለተለያየ ፈተና ከ8ኛ ክፍል ጀምሮ እስከ ዩኒቨርሲቲ ኤግዚት ድረስ ያለው ተማሪ ማንኛውም ተማሪ ናሽናል አይዲ ሊኖረው ይገባል። ስለዚህ ከታች ጀምሮ ተማሪ በሚማርበት ደረጃ የአንድን ተማሪ መረጃ ወይም ደግሞ ሂደቱን በቀላሉ በአንድ እንትን ሪከርድ አድርጎ መያዝ እንዲያስችለን የሚችል እና መለየትም እንድንችል የሚያገለግለን ስለሆነ ስለዚህ ጥቅሞቹ ብዙ ናቸው። በተለያየ በቴሌኮም ሰርቪስ በምንፈልገው አገልግሎት ቦታ ናሽናል አይዲ መጠቀም እንችላለን እና ይሄ በእኛ ሀገር ብቻ ሳይሆን በተለያዩ ሀገራትም ደግሞ የተለመደም ነው። ብዙ ያደጉት ሀገራት እነዚህን ቀድሞ የተገበሩ አገልግሎቶቻቸውን ወደ ዲጂታል የቀየሩና የናሽናል አይዲ የተለመደና የታወቀና ጥቅሙ የጎላ ነው ለማለት ነው። ዲጂታል 2030 እና የፋይዳ መታወቂያ ያላቸው ግንኙነት ትገልጻለህ? አዎ እንደሚታወቀው ባለፈው ቅርብ ጊዜ ነው ዲጂታል 2030 ይፋ ሆኗል እና በዲጂታል 2025 ላይ አቺቭ የተደረጉ ነበሩና የሚቀጥሉት 5 ዓመታትም ወይም ደግሞ 2030 ላይ ግቦች አሉ። ከነዛ ውስጥ አንደኛው የናሽናል አይዲ ነው። ሁሉም ዜጋ ናሽናል አይዲ ይዞ ማንነቱ የተረጋገጠ ወይም ደግሞ በቅርብ ጊዜ የሚገርም ቁጥር ነው። ምናልባት ሜቢ መረጃውን በእጄ ላይ አሁን ያላስኩም እንጂ በዚህ ዓመት ውስጥ በቅርብ ጊዜ በአንድ ዓመት ውስጥ
የተመዘገቡ ዜጎች በጣም ብዙ ናቸው። ስለዚህ በሚቀጥሉት አመታትም ሁሉም ዜጋ የናሽናል አይዲ ይዞ ማንነቱን ወይም ደግሞ አገልግሎትም ይሄ ማለት አንድ ሰው መታወቂያውን ከያዘ የትኛውም የሀገሪቷ ክፍል ወይም ደግሞ ክልልም ይሁን የተለያዩ ቦታ ወደ ከተማ ሲንቀሳቀስ በናሽናል አይዲ የሚፈልገውን አገልግሎት እንደ ሪኳየርመንትም ሆኖ ስለተቀመጠ ስለዚህ ማግኘት ስለሚችል ለዲጂታል 2030 የናሽናል አይዲው አንዱ ቅድም እንዳልኩት አንዱ እንደ መሰረተ ልማት እንደ ኢንፍራስትራክቸር የተቀመጠ እሱ ስለሆነ ይሄንን መዝግበን ጨረስን ማለት ለሌሎች አገልግሎቶች ዋነኛው መሰረት ይሆናል ማለት ነው። ስለዚህ ማንም ሰው ምናልባት መረጃውን ሲመዘገብ ወይም ደግሞ ሬጂስተር ሲያደርግ እነዚህ መረጃዎቹ በትክክል የተዘጋጁለት ኢንፍራስትራክቸር ደህንነቱ የተረጋገጠ ተቀምጦ ማንም ሰው ደግሞ በፈለገበት አክሰስ የሚያደርግበት ሳይሆን ልክ የታወቁ የሰርቪስ ወይም ደግሞ አገልግሎት ማዕከላት ብቻ አክሰስ የሚደረጉና ምናልባት ከአንዱ ሲስተም ወደ ሌላ ሲስተምም ደግሞ ማገናኘት ሲፈልግ ልክ እንደ ኤፒአይ የሚባሉ አሉ። እነዛም ደግሞ በተገልጋዩ ወይም ደግሞ በባለቤቱ ፍቃድ ብቻ የሚሰጥበት ስለሆነ ይሄ ወደ ዲጂታል ትራንስፎርሜሽን ለምናደርገው ጉዞ ትልቁ ሚና አለው ማለት ነው። እንግዲህ በዚህ ሀገር አቀፍም እንግዲህ ግለሰባዊም የሆኑ ጥቅሞች ናቸው ያሉት መታወቂያው እና ነገር ግን ሊጠሩ የሚገቡ የብዥታዎች ደግሞ አመለካከቶች እንዳሉ ቀደም ሲል ከማዕከላዊ ኢትዮጵያም ከነበሩን ቆይታዎች ላይ መረዳት ይቻላል። ሁኔታ አለን ነገሮቹን ከሃይማኖታዊ ስርዓት ጋር ተለምዳዊ ከሆኑ ስርዓቶች ጋር ማያያዝና የመታወቂያው ባለቤት ላለመሆን ማንገራገሮች ይታያሉ የሚሉ መረጃዎች አሉ። እዛ ላይ እስኪ በምን መልኩ የማጥራት ስራው መስራት ያለበት አቀባበሉ ማደግ እንዲችል? አዎ ቅድም እንዳልኩ ነው። አሁን የመታወቂያውን ለማግኘት የሚያስፈልጉ መረጃዎች አንደኛ የቅድም እንዳልኩ የዴሞግራፊክ ዳታዎች ማንም ሰው የራሱ ስም ሙሉ ስም የተወለደበት እና የተለያዩ የተወሰኑት መረጃዎች ነው የሚያስፈልጉት። ከዛ በተጨማሪ እነዚህ ባዮሜትሪክ የሚባሉት ምናልባት ከፕራይቬሲ እና ከተለያዩ ከሃይማኖትም በሌላም የሚያዩት ጉዳዮች እንግዲህ የቅድም እንዳልኩሽ ነው። ምናልባት በፕራይቬሲ የሚፈሩትና ወይ ደግሞ ከሌላም ጉዳዮች ጋር የሚያገናኙት ጥቅሞቹና ቅድም ያነሳናቸው ሀሳቦች ምናልባት ካለመረዳት ከሆነ በስተቀር እነዚህ መረጃዎቹ ደህንነታቸው የተረጋገጠ ሌላ ቦታም አክሰስ ሲደረጉ በፍቃድና እኛ ራሳችን መጀመሪያ እኮ መታወቂያውን ስናወጣ የሆነ ፎርም እኮ አለ እኛም የምንሞላ የኮንሰንት ፎርም የሚባል አለ። ያ ፎርም ላይ ስንሞላ እኛ የምንሰጣቸው መረጃዎች እዛ ላይ ተቀምጧል። እነዛ መረጃዎች ከኛ ለኛ አገልግሎት ከምንፈልገው እነዚህ መረጃዎችን ሰጥተን ከዛ መታወቂያን አግኝተን ከመታወቂያ በኋላ ደግሞ መታወቂያውን ተጠቅመን የምንፈልገውን ቅድም ያልነው ጥቅሞች ወይም ደግሞ አገልግሎት ለማግኘት ለዛ ብቻ ፐርፐስ ብቻ የምንጠቀም ነው። ስለዚህ ማንኛውም ሰው ይሄንን እነዚህ መረጃዎች እንግዲህ ፕራይቬት የሆነ ነገርም አይደለም። እነዚህ ነገሮች ለምሳሌ የጣት አሻራ የአንድን ሰው ልዩ መለያ ስለሆነ ብቻ ስለሆነ ነው እንጂ ሌሎች ነገሮች ምንም አይነት ከእንትን ጋር የሚገናኝ ነገር አይደለም። የፊትም ፎቶግራፍም ከሆነ የአይንም ከሆነ ምንም ፕራይቬት የሚባል ነገር አይደለም። እንግዲህ አይናችን፣ ጣታችን ወይም ደግሞ ፎቶአችን በየሶሻል ሚዲያ ወይም ደግሞ በየሰው ማንም ሰው የሚያይ ነገር ነው። ምንም ፕራይቬት የሆነ ነገር ወይም ደግሞ ግላይ የሆነ ነገር የሚነካ ነገር አይደለም ማለት ነው። ስለዚህ እነዚህ መረጃዎች ሰጥተን እንግዲህ እነዚህም ደግሞ የትም ቦታ የትም ዓለም ደግሞ የሚደረጉ ነገሮች ናቸው። ይሄ በህግም ማለት ነው ህጋዊ መሰረትም ያለው ነው። በእኛ ሀገር ብቻ ሳይሆን
አሁን እንግዲህ የሃይማኖታዊ ጉዳዮች ጋር ካገናኘን ብዙ ሌሎች ሃይማኖት እንትኖች አሉት። ቅድም ለማንሳትም እንደሞከርኩ ለምሳሌ እነ ኢንዲያ ወይ ዩናይትድ አረብ ኤሚሬት፣ እነ ሲንጋፖር እነዚህ ሀገራት በናሽናል አይዲ በጣም የሰሩና በጣም የሄዱ ሀገራት ናቸው። በእነዚህ ሀገራት እንግዲህ የተለያዩ የሃይማኖትም የተለያዩ ካልቸር የተለያዩ ሶሻል ባክግራውንድ ያለ ሀገራት ናቸው። ስለዚህ እነዚህ ነገሮች የግላዊ የሆኑ ወይም ደግሞ ፕራይቬት የሆኑ ነገሮችን የሚያወጣ ነገር ሳይሆን የሚታወቅ በዓለምም የተረጋገጡ ወይም ደግሞ ህጋዊ መሰረት ያላቸው ነገሮች ናቸው እንጂ የአንድን ሰው ግላዊ መረጃዎቹን ወስዶ ለሌላ ነገር የሚጠቀም ነገር አይደለም ማለት ነው። ስለዚህ ዋናው እንደው ማየት ያለብን መፍራትም ካለብን አንድ የምንጠቀመው ኢንፎርሜሽን እኛ ህጋዊ እስከሆነን የምንሰራው ስራ ትክክለኛ እስከሆነ ድረስ እዚህ ሀገር ውስጥ የምንሰራውና የምናገኘው አገልግሎት ከመንግስትም ከተለያየ ቦታ የምንሰራው ስራ ትክክለኛ እስከሆነ ድረስ ምንም የሚያስፈራንና እነዚህ መረጃዎች ሰጥተን አይዲውን ተቀብለን የምናገኘውን ሰርቪሶቹን የምንጠይቅበት ካለ ምንም የሚያስፈራን ነገር አይደለም። እንግዲህ እንደሚታወቀው ደግሞ የተለያዩ ሰርቪሶች፣ አገልግሎቶች መንግስት ከዚህ ናሽናል አይዲ ጋር እየተገናኘ ነው። አሁን የባንክ ጋር ቀደም እንዳነሳ ነው መሶብ አሁን የአንድ ማዕከል አገልግሎትም በየከተሞቹ የተጀመረው ናሽናል አይዲ አንዱ ተገልጋይ ይዞ መቅረብ ያለበት እንትን ነው። የተሳሰረ ነገር ስላለ ማለት ነው። ስለዚህ በዚህ መሀል ላይ ወደ ኋላ ማለትም ያለብን ያለ አይመስለኝም። የሚያሰጋንና የግላዊ ሁኔታ ኢንፎርሜሽኖችን ፈርተን ወደ ኋላ ልንል የሚገባ ያለ ነገር ያለ አይመስለኝም። የፋይዳ መታወቂያ የቀበሌ መታወቂያ መተካት ይችላል እንዴ? ይሄ መተካት አይችልም። እንዴ ቀበሌ መታወቂያ እንደሚታወቀው እንግዲህ ሁላችንም ከአካባቢያችን መታወቂያ አለን። ቀበሌ መታወቂያው የሚያገለግለን በእኛ ቀበሌ ነው የሚያገለግለን። እንደ አንድ ነዋሪ እኔ የምኖርበት ቀበሌ ነዋሪ ሆኜ የምወስደው መታወቂያ አለ። ያ ቀበሌ መታወቂያ ለቀበሌ የሚሰጠኝ አገልግሎት ሊውል ይችላል፣ ያስፈልጋልም ደግሞ ለዛ ለቀበሌ ለሎካል አድሚኒስትሬቲቭ ማለት ነው። ይሄ ማለት ቀበሌ መታወቂያ ደግሞ እንደሚታወቀው ብዙ ችግሮች አሉበት። አንደኛ አንድ ሰው 2 3 4 መታወቂያ ሊኖር ይችላል። የቀበሌ አንድ ከተማ ውስጥ ሆኖ 2 ወይ 3 ቀበሌ መታወቂያ ሊኖር ይችላል። ሌላ ከተሞች ላይም ሄዶ መታወቂያ ማውጣትም ይችላል። ይሄ ማረጋገጥም ደግሞ ከባድ ነው። ቀበሌ መታወቂያ ናሽናል አይዲ ቅድም እንዳልነው ዲጂታል ነው። አንድ ሰው ሊኖረው የሚችለው አንድ መታወቂያ ነው። አንድ መታወቂያ የትም ቦታ ቢሆን ድጋሚ እንኳን መዘገባለሁ ቢል ያንን ሁለተኛ መውሰድ አይችልም አንድ ሰው። ስለዚህ አገልግሎቱ እንደ ሀገር አቀፍ ነው ማለት ነው። ናሽናል ነው ማለት ነው። የፋይዳ መታወቂያ ማለት ነው። የቀበሌ መታወቂያ በዛ ቀበሌ ውስጥ ለሚያገኘው አገልግሎት ሊውል ይችላል፣ ያስፈልጋልም። ግን ናሽናል አይዲ ደግሞ እንደ ሀገር የትም ቦታ ሄዶ አንድ ሰው የሚፈልገውን አገልግሎት ማንነቱን ማረጋገጥም ይቻላል። የኔ ናሽናል አይዲ ይዤ እኔ ነገ የሆነ ቦታ ቢሄድ የኔን ማንነት ማረጋገጥም ይቻላል። ወይ የቴሌ ብር ሱፐር አፕ ላይ ሄደን አፕሊኬሽን አለ። አፕሊኬሽኑን ስካን ብናረግ የኛን አይዲ ማን እንደሆንኩኝ ትክክለኛ መታወቂያ እንደሆነና እንዳልሆነ መለየት ይቻላል ማለት ነው። ስለዚህ የቀበሌና የናሽናል አይዲ ሁለቱም ያስፈልጋሉ። ግን ናሽናል አይዲ ደግሞ ቀበሌ አይዲ የናሽናል አይዲ ቦታ ሊውል አይችልም። ግን ለቀበሌ አካባቢ ለምንፈልገው ወይም ደግሞ እንደ ነዋሪ ቀበሌ አይዲ ያስፈልገናል። ግን እንደ ሀገር አቀፍ ደግሞ ናሽናል አይዲ አስፈላጊ ነው ማለት። መልካም። እንግዲህ በመጨረሻ መልዕክት ካለው እድል ልስጡትና እናበቃለን። አመሰግናለሁ። እኔ ለመጨረሻ ለማለት ቅድም እንዳልነው የናሽናል አይዲ
እንደ ሀገር ትልቁ አንዱ የዲጂታል ትራንስፎርሜሽን ውስጥ አንዱ የመንግስት ኢኒሼቲቭ ነው። ይሄ ኢኒሼቲቭ ደግሞ በየቦታው የተለያየ ተቋማት እነዚህ ናሽናል አይዲ ላይ እየሰሩ ነው። እነ ቴሌም ዩኒቨርስቲ እነ ፖስታ ቤት የተለያዩ የባንኮችም ሁን እንደ ሀገር ትልቁ ፕሮጀክት ነው ማለት ነው። ስለዚህ ይሄ ፕሮጀክት ደግሞ የሚሳካው የሁሉም ዜጋ ሁሉም ጋር የሚደርስ ስለሆነ ማንም ሰው ከህፃን ልጅ ከ5 ዓመት አንስቶ ማንም መውሰድ ይችላል። አገን ናሽናል አይዲም ደግሞ ለመውሰድ ሄዶ ለመመዝገብ ማንም ሰው በነፃ ሄዶ ያለምንም ክፍያ አገልግሎቱን ማግኘት ይችላል። ወረቀቱን ብቻ ፕሪንት አድርጎ ለመያዝ ከፈለገ የሚከፈል ክፍያዎች ሊኖሩ ይችላሉ እንጂ ለምዝገባ የትም ቦታ በነፃ ነው የሚመዘገበው እና እንዳልነው ጉዟችንም ደግሞ ወደ ዲጂታል ትራንስፎርሜሽን ስለሆነ ይሄ መታወቂያ ለምናገኘው አገልግሎት በየቦታው አስፈላጊ ሆኖ እየሄደ ስለሆነ ማንም ሰው ናሽናል አይዲ ቢይዝና ቢገለገልበት ጥሩ ነው እላለሁ። መልካም። በኦሮሚያ ስቴት ዩኒቨርሲቲ የኮምፒውተር ሳይንስ መምህር በቀለ አበራ በስልክ መስመራችን ላይ ተገኝተው ስላጋሩን ሙያዊ ሀሳቦች ከልብ እናመሰግናለን። እኔም አመሰግናለሁ። መልካም። አድማጮቻችን ከፋና ሚዲያ ኮርፖሬሽን